بسم الله الرحمن الرحيم الحمد لله رب العالمين ولا عاقبة للمتقين ولا عدوان إلا على الظالمين نبيكم محمد بن عبد الله ثم الصلاة والسلام على عباد الله الصالحين وبعد أحييكم بتحية الإسلام وهي السلام عليكم ورحمة الله وبركاته. سورة الشمس وهي مكية مكة لا يتوردج سورة ستهون يسروا ترجم ፀሐይ ማለት ነው። የፀሐዩ ምዕራፍ ማለት ነው። አላህ Subhanahu Wa Ta'ala 11 ጊዜ ከማለ በኋላ የሰዎችን ሁኔታ ይናገራል። ምን አይነት ሰው ይድናል የሚለውን ይነግረናል። يقول الله تبارك وتعالى بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው والشمس وضحاها በፀሐይቷ እምላለው ወዱሃሃ ብርሃን በምትሰጥ ጊዜ ብርሃን በሚኖራት ጊዜ ይላል። والقمر إذا تلاها والقمر በጨረቃም እምላለው إذا تلاها ተከትላት በምትመጣ ጊዜ والنهار إذا جلاها በቀንም እምላለው إذا جلاها በገለጣት ጊዜ إذا جلاها በገለጣት ጊዜ والليل إذا يغشاها በሌሊትም እምላለው إذا ጊዜ يغشاها በሸፈናት ጊዜ ቀንን ፀሐይን በሚሸፍን ጊዜ ሌሊቱ والسماء وما بناها والسماء በሰማይም እምላለው وما بناها በገነባትም እምላለው በራሱ ይምላል አላህ والأرض وما طحاها والأرض በምድርም እምላለው وما طحاها በዘረጋት እምላለው ونفس وما سواها በነፍስም እምላለው وما سواها ባስተካከላት ነፍስን ባስተካከላትና በሰራት በራሱ አላህ Subhanahu Wa Ta'ala ይምላል። فألهمها فجورها وتقواها فألهمها ባሳወቃት فجورها አመጽዋደድና وتقواها አላህን መፍራት መልካም ስራን መስራት ያሳወቃት። አላህ የሰው ልጅ ጥሩና መጥፎን ስራ አሳውቆታል። ሰው ልጅ ጥሩ ሲሰራ የራሱ ያውቃል፣ መጥፎም ሲሰራ የሚያውቅ ይሆናል። ውስጡ ይረበሻል፣ ሰላም አይሆንም። ስለዚህ መልካም ስራ ሰርቶ የማይደሰት የለም፣ መጥፎ ስራ ሰርቶ ደግሞ የማይሰማው የለም። قد أفلح من زكاها በርግጥም አፍለሐ ዳነ ነጃ ወጣ መን ዘካሃ ነፍሱን ያጠራ ነፍሱን ያስተካከለ በርግጥም ዳነ። وقد خاب من دساها በርግጥም ኻበ የከሰረ ሆነ። ወቀድ በርግጥም ኻበ የከሰረ ሆነ መን ደሳሃ ነፍሱን በአመፅ የሸፈናት። ደሳሃ ማለት መሸፈን ማለት ነው። በመጥፎ ነገር የሸፈናት በርግጥም የከሰረ ሆነ። كذبت ثمود بطغواها كذبت በርግጥም አስተባበሉ ዋሹ። ሰሙዶች በዋዱል ቁራ ይኖሩ የነበሩ አላህ Subhanahu Wa Ta'ala እዚህ ጋር እንደ ምሳሌ አመጣቸው፣ የመጥፎ ሰዎችን ምሳሌ ማለት ነው። ሰሙዶችም እንደዚሁ አስተባበሉ ቢጠቅዋሃ ድንበርን በማለፍ በነብያቸው ወደ እነሱ የተላኩትን ነብዩላህ ሳሊሕን በማመጽ አስተባበሉ። إذ انبعث أشقاها ከነሱ ውስጥ በብቅ ባለ ጊዜ በተነሳ ጊዜ ኢዚን በዓሰ ብቅ ባለ ጊዜ በተነሳ ጊዜ አሽቃሃ እድለቢስ የሆነው ከነሱ መካከል
እድለቢስ የሆነ አንድ ግለሰብ ቁዳራ ኢብኑ ሳሊፍ የተባለ ግለሰብ ተነስቶ ግመሊቷን ለመግደል ቻለ ማለት ነው። ያን ያደረገው መጥፎና እድለቢስ ስለሆነ ነው። ምክርም ተመክሮ ነበር። فقال لهم رسول الله ناقة الله وسقياها فقال አሉ ለሁም ለነሱ ረሱሉላሂ የአላህ መልእክተኛ ናቀተላሂ የአላህን ግመል ተዋት፣ ወሱቅያሃ መጠጧንም የምትጠጣውንም ተዉ አትንኩባት ብሎ አላህ ስብሓነሁ ወተዓላ ወሂ አስተላልፈውለት ለነቢዩላህ ሳሊሕ እንዲህ ብለው አሏቸው። ነገር ግን እነሱ ይህንን ሳይሰሙ አመፁ። فكذبوه فعقروها فدمدم عليهم ربهم بذنبهم فسواها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها فكذبوه ዋሹ አስተባበሉ። ፈዐቀሩሃ ወጓት ግመሊቷን ማለት ነው። ፈደምደመ ዐለይሂም አላህ በእነሱ ላይ ደመደመባቸው ወሰነባቸው። ረቡሁም ጌታቸው ቢዘንቢሂም በወንጀሎቻቸው አማካኝነት ፈሰዋሃ ከዛም በኋላ በእነሱ ላይ አላህ ስብሓነሁ ወተዓላ ቅጣቱን አስተካከለባቸው። ሰዋሃ ፊል ዑቁባት አለቲ አህለከሁም ቢሃ ቅጣቱን አላህ ስብሓነሁ ወተዓላ በእነሱ ላይ አስተካክሎ ቅጣት አደረገባቸው። ወላ የኻፉ ዑቅባሃ ወላ የኻፍ አላህ ደግሞ የሚፈራ አይደለም። ዑቅባሃ መጨረሻውን ቅጣት ከቀጣ በኋላ ምን ይደርሳል እኔ ላይ ብሎ የሚፈራ ጌታ አይደለም። ወላ የኻፍ ሱብሓነሁ ወተዓላ ምንም ወቀሳን ምንም ነገር የሚፈራ ጌታ አይደለም። ቅጣት በሚገባቸው ሰዎች ላይ ቅጣትን ይቀጣል ነው። ኢንሻአላሁ ተዓላ የዛሬ የሱረቱል በለድ ተፍሲር ይህን ይመስላል። አላህ ሰምተው ከሚጠቀሙ ባሪያዎቹ መካከል ያርገን። وبالله التوفيق والسلام عليكم ورحمة الله وبركاته.